ቻርሊ በክፍል 2 መተላቸዋል። ተጠባቂ የነበረውን ፊልም እንግዲህ ወጥቶልናል። እንግዲህ እና ያለም መተናል ይላል። ቤተሰብ ፎሎ ላይክ ሼር ማድረጋችሁን እናረሱ እና ኮፒ ሊንክ እና ሪፖስታችሁ ማድረጋችሁን እና ኮሜንታችሁን ማስቀመጥ እንዳትረሱ። ደግሞ ለፍላፊ እንዳትሉ። ፓርቲው ላይ ሄደዋል። ምንድነው ደግሞ የዛሬ መደናበር በጣም በዛ። በነገሩ ሁሌም እንደተናበረ ልጅ አንተ የሆንከው ነገር ሳለ ተናገር። ቅድም ቀን ላይ የተጫወትነው ጨዋታ ሳይሰራ የቀረ አይመስለኝ። ጨዋታ ቻርሊ ማለት ነው። አያምኑት። እስክሪብቶ ተሽከርክሯል። አይቼዋለሁ፣ ተሽከርክሯል። አሃ ቻርሊን ሳላያት ወይስ አላየውም? ቆይ ወንድ ነው ወይስ ሴት ነች? ጋይስ ኢትስ አ ፓርቲ ስቶሪ ፎከስ አን ላይፍ። አይታመንም እኮ ሲጀመር ግልጽ ነው። ምን የሆነች ነው? እየተቀያየረች ነው ልበል? የተፈጠረው ለኔ ንገረኝ። አምናለሁ። ሊና እስክሪብቶ ተሽከርክሯል። ባይኔ አይቼዋለሁ። ተሽከርክሯል እስክሪብቶ። ምን እየሆነች ነው? የእሷ ባህሪ ግን በጣም ተቀይሮብኛል። ጌሙን በድጋሚ መጫወት አለብን ማለት በጣም ትቀይራለች ልጅቷ። እኔ ብቻ ነው ይታየ ወይስ እንጫወት? ኮሜንት ላይ እስኪያስቀምጡልን። ሜላት አቤት፣ ምንድን ነው? ጨዋታውን ድጋሚ መጫወት አለብን። ቻርሊ የእውነት ነች። ሴት መሆኗ ተረጋገጠ ማለት ነው። ናቲ ቀልድ አይደለም። ቆይ ለምን አተውት? መተው አንችልም። አንዴ መንገዱን ጀምረነዋል። እኛን ተው ብንል አይተውም። አሁንም ድረስ አብረን እንዳለች ይተሰ እናንተ ሰዎች ምን እየሆነ ነው? ቻርሊ ይመስለኛል። ቻርሊ ሳትወጣ ማንንም አያምንም ከዚህ በኋላ። ያልገባኝ በሩን ለምንድን ነው ክፍት ያደረገው? ከጨረሳችሁ አንወጣ? ቻርሊ ከፈቀደች ማለት ነው። ከዚህ ቦታ አሁኑኑ መውጣት አለብን። እንዴ ይቀጥላል። ከባድ ነው። ማሌ እንደሚፈረድ አላውቅም። እሷም በጣም ባህሪዋ ተቀይሮብኛል። ያየችው ነገር ሊሆን ይችላል ወይስ እሷም ራሱ ከቻርሊ ጋር ነገር አለ ወይ ብዬ ማሰብ እያሰብኩ ነው። ብቻ አምታተውኛል። ብቻ ጸደይ ፊልም ነው። በቀጣይ ክፍል እስከምንገናኝ ድረስ ቤተሰብ ፎሎ ላይክ ሼር እና አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ እና ሪፖስት ቪዲዮ ማድረጋችሁን እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።